ደስተኛ ከሚመስለው ቤተሰብ ጀርባ የተፈጠረው ምንድን ነው? የሚስትና የልጆችን ግድያ ማን ፈጸመው? ይህ ተረት ወይም ፊልም አይደለም። ሰላም፣ እንዴት ናችሁ? ዛሬ በኮሎራዶ ፍሬድሪክ ከተማ ውስጥ የተፈጠረውን እጅግ አሰቃቂና አስደንጋጭ የወንጀል ታሪክ አብረን እናያለን። ጊዜው እንደ አውሮፓውያን አቆጣጠር 2018 ነበር። ኮሎራዶ ፍሬድሪክ በተባለችው ውብ ከተማ ውስጥ የሚኖሩ የዋትስ ቤተሰቦች ለሚያቸው ሁሉ የአሜሪካዊው ህልም መገለጫ ነበሩ። ባለቤት ሻናን የ34 ዓመት ታታሪ፣ በሶሻል ሚዲያ ላይ በጣም ንቁና የምትሸጠውን የጤና ምርት ለማስተዋወቅ የምትተጋ ስኬታማ ሴት ነበረች። በፌስቡክ ገጿ ላይ የምታሳያቸው ቪዲዮዎች ሁሉ ሳቅ፣ ደስታና ፍቅርን የሞላባቸው ነበሩ። ባለቤቷ ክሪስ ዋትስ ደግሞ በትልቅ የነዳጅ ኩባንያ ውስጥ የሚሰራ የተስተካከለ ቁመና ያለው ሰው አክባሪና ለልጆቹ የሚሳሳ ሰው ነበር። የ4 ዓመቷ ቤላና የ3 ዓመቷ ሴሲ የተባሉ ሁለት መላእክት የሚመስሉ ልጆችም ነበራቸው። ይባስ ብሎ ሻናን በወቅቱ የ15 ዓመት ነፍሰ ጡር ነበረች። የሚወለደውም ወንድ ልጅ እንደሆነ አውቀው ኒኮላስ ብለው ስም አውጥተውለት ነበር። ነገር ግን ከጀርባ ይህ ፍጹም የሚመስለው ምስል እየተሰነጣጠቀ ነበር። በዚያው ዓመት የበጋ ወቅት ሻናን ከልጆቿ ጋራ ወደ ሰሜን ካሮላይና ለ6 ሳምንታት የቤተሰብ ረፍት አድርጋ ነበር። ክሪስ ግን በስራ ምክንያት ኮሎራዶ ቀርቶ ነበር። በዚህ የርቀት ቆይታ ወቅት ሻናን በትዳራቸው ውስጥ የሆነ የተቀየረ ነገር እንዳለ አስተዋለች። ክሪስ ስልክ አይደውልም፣ ሲያወራም ቅዝቃዜ ይታይበታል። በጽሁፍ መልእክቶቿ ላይ እንድነካ እንኳን የማትፈልገው ለምንድን ነው? ሌላ ሰው አለ እያለች ትጠይቀው ነበር። እሱ ግን ምንም አልሆንኩም ደክሞኝ ነው እያለ ያባብላት ነበር። እውነታው ግን ክሪስ በስራው ቦታው ኒኮል ከተባለች ሴት ጋር የፍቅር ግንኙነት ጀምሮ ነበር። ክሪስ ለኒኮል ከትዳሬ ልፋታ ነው፣ ሚስቴንም አልወዳትም በማለት አዲስ ህይወት ለመጀመር ቃል ገብቶላት ነበር። ነገር ግን የታሪኩ አቅጣጫ የሚቀየረው እዚህ ጋር ነበር። ኦገስት 13 ያቺ አስፈሪ ማለዳ እንደ አውሮፓውያን አቆጣጠር ኦገስት 13 2018 ከሌሊቱ 7:48 ላይ ሻናን ከስራ ጉዞ ተመልሳ በጓደኛዋ በኒኮል መኪና ወደ ቤቷ ተሸኘች። ሻናን በጣም ደክሟት ስለነበር በፍጥነት ወደ ቤት ገባች። ይህ በደህንነት ካሜራ ላይ የታየው የሻናን የመጨረሻ ህይወት ያለው ምስል ነበር። ከጥቂት ሰዓታት በኋላ ጠዋት 12 ሰዓት ላይ የሻናን የቅርብ ጓደኛ ኒኮል ልታገኛት ሞከረች። ሻናን በዚያን ዕለት የጽንስ ቀጠሮ ምርመራ ነበራት። ነገር ግን ስልኳን አታነሳም፣ የጽሁፍ መልእክትም አትመልስም። ኒኮል በጣም ተጨነቀች። ወደ ዋትስ መኖሪያ ቤት ሄዳ በሩን አንኳኳች። ማንም አልከፈተላትም። የሻናን መኪና ግን ጋራጅ ውስጥ ቆሟል። ኒኮል ወዲያውኑ ለፖሊስና ለክሪስ ደወለች። ክሪስ በስራው ቦታ ሆኖ አሁኑኑ መጣሁ አላት። ክሪስ መኪናውን እየነዳ ቤት ሲደርስ ፖሊስና ኒኮል ደጃፍ ላይ ቆመው ነበር። ክሪስ በጣም ረጋ ብሎ ምንም ድንጋጤ ሳይታይበት በሩን ከፈተላቸው። ፖሊስ ወደ ውስጥ ገብቶ ሲፈትሽ ግን አስገራሚ ነገሮችን አገኘ። የሻናን ስልክ ከሶፋው ትራስ ስር ተደብቆ ተገኘ። የእጅ ቦርሳዋ፣ የባንክ ካርዶቿ፣ የመኪና ቁልፏ ጠረጴዛው ላይ ነበሩ። ሌላው ቢቀር የልጆቹ የመኪና መቀመጫዎች እንኳን አልተነሱም። ሁሉም ነገር እዚያው ያለ፣ ሻናና ሁለቱ ህፃናት ልጆች ግን እንደ ጉም በነው ጠፍተው ነበር። ቀጣይም የካሜራው ፊት ቲያትር ተፈጸመ። በማግስቱ ኦገስት 14 የዋትስ ቤተሰብ መጥፋት በመላው አሜሪካ ትልቅ ዜና ሆነ። ጋዜጠኞች በክሪስ ቤት ዙሪያ ተሰበሰቡ። ክሪስ በቤቱ ደጃፍ ላይ ቆሞ ለታዋቂ የቴሌቪዥን ጣቢያዎች ቃለ መጠይቅ ሰጠ። ይህ ቃለ መጠይቅ ታሪኩን ከተከታተሉት ሰዎች አእምሮ ውስጥ መቼም የማይጠፋ ነው። ክሪስ ካሜራውን እያየ እንዲህ አለ። ሻናን፣ ልጆቼ ይህንን እያያችሁ ከሆነ እባካችሁ ተመለሱ። ይህ ቤት ያለ እናንተ ባዶ ነው። ትናንት ማታ ተጣልተን ነበር። እኔ ለስራ ስወጣ አልነበሩ። እባካችሁ ማንም የወሰዳቸው ካለ
ይመልስልኝ። ነገር ግን ክሪስ ይህንን ሲናገር አይኖቹ ውስጥ ምንም እንባ አልነበረም። ይባስ ብሎ ሰውነቱን ወደ ግራ ቀኝ እያወዛወዘ አልፎ አልፎ በእርጋታ ፈገግ ይል ነበር። የሰውነት ቋንቋ ባለሙያዎች ወዲያውኑ ይህ ሰው ሚስቱ የጠፋችበት ባል አይመስልም፣ አንድ ነገር እየደበቀ ነው አሉ። በተጨማሪም የፖሊስ መርማሪዎች የጎረቤታቸውን የሰነድ ካሜራ ወይም ሲሲቲቪ መረመሩ። ካሜራው የሚያሳየው በዛች ማለዳ ከሌሊቱ 11 ሰዓት ላይ ክሪስ መኪናውን ወደ ጋራጁ አስጠግቶ በትልልቅ ጥቁር ፌስታል የተጠቀለሉ ነገሮችን በጭነቱ ላይ በጥንቃቄ ሲጭን ነበር። ከዚያ ውጪ ማንም ከቤቱ ሲወጣ አልታየም። ታዲያ በፖሊሶችም ጥርጣሬ መሰረት ፖሊሶች ክሪስን ወደ ዋናው መስሪያ ቤት ጠራው። ምርመራውን የመራችው ታሚ ሊ የተባለች ጎበዝ መርማሪ ነበረች። ክሪስን እያዋዛች የውሸት መመርመሪያ ማሽን ወይም ፖሊግራፍ ቴስት እንዲቀመጥ አደረገችው። ከምርመራው በፊት ታሚ ክሪስ ጥፋተኛ ካልሆነ ማሽኑ ያረጋግጣል፣ አትፍራ አለችው። ማሽኑ በሰውነቱ ላይ ተገጠመ። መርማሪዋ ሚስትህን የት እንዳለች ታውቃለህ? ልጆችህንስ አንተን የደበካቸው? የሚሉ ጥያቄዎችን አቀረበችለት። ምርመራው ሲያልቅ ውጤቱ መጣ። በተለምዶ አንድ ሰው ሲዋሽ ማሽኑ የሚያሳየው ነጥብ ከዜሮ በታች ይወርዳል። የክሪስ ዋትስ ውጤትም ደግሞ ኔጌቲቭ 18 ነበር። ይህ ማለት ክሪስ ሙሉ በሙሉ እጅግ በሚያስደነግጥ ሁኔታ እየዋሸ ነበር። መርማሪዋ ታሚና ባልደረቦቿ ክሪስን በጥብቅ መጫን ጀመሩ። ክሪስ ማሽኑን እየዋሸ እንዳልሆነ እየነገርከን ነው፣ እውነቱን ንገረን አሉት። በዚህ ጊዜ ክሪስ መረበሽ ጀመረ። ከአባቴ ጋር ማውራት ፈልጋለሁ አለ። ፖሊሶች የአባቱን መምጣት ፈቀዱለት። አባቱ ወደ ምርመራ ክፍሉ ሲገባ ክሪስ ማልቀስ ጀመረና አስደንጋጭ ታሪክ ፈጠረ። አባባ እኔ አልገደልኳቸውም፣ ሻና ናት የገደለቻቸው አለ። ክሪስ የፈጠረው ታሪክ እንዲህ ነበር። ለሻናን መፋታት እንደምፈልግ ስነግራት ተናደደች። እኔ ወደ ታች ስወርድ እሷ ቤላና ሴሲ አልጋ ላይ እንቃ ስትገላቸው በህፃን ማሳያ ካሜራ አየኋት። እኔም በእንዴት ተናድጄ ሻናን እናነኳት። ይህ ታሪክ የክሪስ የመጨረሻው የውሸት ካርድ ነበር። ዘግናኝ እውነትና የመጨረሻው ፍርድ እዚህ ጋር ተገለጸ። ፖሊሶች ክሪስን አስክሬኑን የት እንዳደረጋቸው እንዲናገር አደረጉት። እሱም ወደሚሰራበት የነዳጅ ማደያ ቦታ መራቸው። ፖሊስ እዚያ ቦታ ላይ ሲደርስ በአሜሪካ ወንጀል ታሪክ ውስጥ እጅግ ዘግናኝ ከሆኑት ታሪኮች ውስጥ አንዱ የሆነውን ታሪክ አገኘ። ሻናን ዋትስ መሬት ውስጥ ጉድጓድ ውስጥ ተቀብራ ተገኘች። የሁለቱ ህፃናት ልጆች ቤላና ሴሲ አስክሬን ግን ክሪስ በሚሰራበት የነዳጅ ኩባንያ ውስጥ ባሉ በትላልቅ የነዳጅ ታንከሮች ውስጥ ጨምሯቸው ነበር። ህፃናቱ በነዳጅ ውስጥ ለቀናት ቆይተው ነበር። በመጨረሻም ፍርድ ቤት ይህን ሂደት ክሪስ ዋትስ የፈጠረውን ውሸት ሁሉ ፈረሰ። እውነታው የወጣው ክሪስ ራሱ ሙሉ ለሙሉ ጥፋተኝነቱን ሲያምን ነው። በዚያች አስፈሪ ሌሊት ክሪስ አዲሷን ፍቅረኛውን ሙሉ ለሙሉ ለማግኘት እና ከትዳር ኃላፊነት ለመገላገል ወሰነ። መጀመሪያ ሚስቱ ሻናን በተኛችበት አንቆ ገደላት። ሻናን ነፍሰ ጡር ነበረች፣ መከላከል እንኳን አልቻለች። ከዚያም የሻናንን አስክሬን በፌስታል ጠቅልሎ መኪናው ላይ ሲጭን ሁለቱ ህፃናት ልጆቹ ቤላና ሴሲ ነቁ። ልጆቹ እናታቸው ምን እንደሆነ ሳያውቁ ከአባታቸው ጋር ወደ ነዳጅ ማደያ ቦታ በህይወት አብረው ተጓዙ። እዚያ ቦታ ላይ ሲደርሱ ክሪስ በመጀመሪያ የ3 ዓመቷ ሴሲን በራሷ ብርድ ልብስ አፍኖ ገደላትና ታንከር ውስጥ ጣላት። ከዚያም ወደ 4 ዓመቷ ቤላ ተመለሰ። ቤላ አባቷ እህቷን ምን እንዳደረጋት አይታ ስለነበር በፍርሃት እየተንቀጠቀጠች የመጨረሻ ቃላቶቿን ተናገረች። አባባ እባክህ እህቴ ላይ ያደረግከውን እኔ ላይ አታድርግ ስትል ለመነችው። እሱ ግን ጨካኝ ነበር። እሷንም በተመሳሳይ ሁኔታ አፍኖ ህይወቷን አጠፋት። እንደ አውሮፓውያን አቆጣጠር ኖቬምበር 2018 ፍርድ ቤቱ በክሪስ ዋትስ ላይ ምንም አይነት የምህረት መብት የሌለው የእድሜ ልክ እስራት ፈረደበት። በአሁኑ ሰዓት ክሪስ በእስር ቤት ይገኛል።